በመጀመሪያ እግዚአብሔር ዓለምን ፈጠረ። እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። እግዚአብሔር የሠራውን ሥራ ሁሉ ስንመለከት እጅግ እንደነቃለን። እግዚአብሔር የሠራው ሁሉ መልካም ነበር። ሁሉ የእርሱን ታላቅነት፣ መልካምነትና ኃይል ይገልጣል። የተወደድክ ቅዱስ አባት ሆይ፣ የፍጥረታት ሁሉ ጌታ፣ ይህን ወይን ባርከህ ስጠን። ይህን እንካችሁ በመካከላችሁ ተካፈሉት። እላችኋለሁ የእግዚአብሔር መንግሥት እስክትመጣ ከዚህ የወይን ፍሬ አልጠጣም። ቅዱስ የሆንከው የዓለም ንጉሥ፣ የፍጥረታት ሁሉ ጌታ፣ ይህንን ኅብስት ባርከህ ስጠን። ይህ ስለ እናንተ የሚሰጠው ሥጋዬ ነው። ዘወትር ለመታሰቢያ ያድርጉት። ይህ ጽዋ ስለ እናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው አልፎ ይሰጣል። አሳልፎ ለሚሰጠው ለዚያ ሰው ግን ወዮ። ሊሆን አይችልም፣ ሊሆን አይችልም፣ ሊሆን አይችልም። ከዳተኛውን ንገረን። ከእናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንደ አገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ፣ ሰይጣን ሁላችሁንም ሊፈትናችሁ ፈለገ። እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስላንተ ማለዱ። አንተም ወደ እኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ፣ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ያለ ከረጢትና ጫማ ስልካችሁ አታችሁ ተቸገራችሁ? በፍጹም ምንም ነገር። አሁን ግን ኮረጆም ሆነ ከረጢት ያለው ንብረቱን በእጁ ያዝ፣ በመታጠቂያውም ሰይፍ የሌለው ልብሱን ሸጦ ይግዛ። ከአመፀኞች ጋር በአንድነት ተቆጠረ ተብሎ በቃሉ የተጻፈውም በእኔ ይፈጸም ዘንድ ተቃርበዋል። ተመልከት፣ ይኸው 2 ሰይፎች። ይበቃል። የካህናት አለቆችም ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጥ ወደ ካህናት አለቆች አመራ። ኢየሱስም ይጸልይ ዘንድ ከኢየሩሳሌም ወደ ደብረ ዘይት ተራራ ሄደ።
ወደ ፈተና እንዳትገቡ ትጉና ጸልዩ። የአስቆሮቱ ይሁዳ ጌታ ኢየሱስን ለ30 ብር አሳልፎ ሰጠ። ኢየሱስም ስለ ዓለም ልጆች ኃጢአት ነፍሱን የሚሰጥበት ሰዓት እንደደረሰ አውቆ ይጸልይ ነበር። አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንምታቸውን? ኑና ያዙት። አያስፈልግም። ተአምር ነው። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ግን ይህ የእናንተና የጨለማው ሥልጣን ጊዜ ነው። እሰረው። ቀጥሎም ወደ ጴንጤናዊ ጲላጦስ ወሰዱት። ጲላጦስም ከሮማውያን ገዢዎች ሁሉ ለብዙ ሺህ ሰዎች መሰቀል ምክንያት የሆነ ሰው ነበር። በዚህ ማለዳ ምን ፈልጋችሁ ነው የመጣችሁት? ይህ ሰው ሕዝቡን ሲያሳምጽ ይዘነዋል። በቤተ መቅደስ ገበያ ታላቅ ረብሻን ፈጥሯል። ታዲያ ቅጣቱ ምን መሆን አለበት? ፍረድበት። በዚህ ሰው ላይ ምንም ጥፋት አላገኘሁበትም። ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል እኔ ክርስቶስ ንጉሥ ነኝ ሲል አግኝተነዋል። ንጉሥ? አንተ የአይሁድ ንጉሥ ነህን? አዎ እንዳልከው ነው። ገሊላን አውኮ አሁን ደግሞ ወደዚህ መጣ። በገሊላ? ይህ ሰው ገሊላዊ ነውን? ስለዚህ ነገሩን ሄሮድስ ሲመልከተው፣ እሱ አሁን በኢየሩሳሌም ነው። ወደ ሄሮድስ ውሰዱት።
አንተ ራስህን ማን ነኝ ትላለህ? ደቀ መዛሙርትስ እነማን ናቸው? ብዙ ተአምራት እንደሰራ ይወራል። እስቲ ለእኔም አድርግልኝ። ንጉሥ ሆይ ይህ ሰው ሕዝቡን ሁሉ ያሳምጻል፣ ራሱንም ንጉሥ ነኝ ብሎ ይጠራል። ይሄ ሰውዬ ንጉሥ? ግርማዊነቶ በደንብ ግረፉት። ወደ ጲላጦስ መልሱት። የራሱ ክፍለ ሀገር ነውና። ይህ ሰው ለሞት የሚያበቃው ምንም ነገር አልፈጸመም። እኔ ላስገርፈውና ልለቀው ወስኛለሁ። በዚህ የቂጣ በዓል ላይ አንድ ሰው እንድትለቅልን ቃል ገብተህልን ነበር። ለእኛ በርባንን ፈተህልን፣ ይህን ሰው ግን አስወግደው። በርባንን ፍታለን። አንተም ሙሰሩን አግረፉት። ምን ትጠብቃለህ? ኢየሱስ ነው። ለምን ታሰቃዩታላችሁ? እባካችሁ ተውት፣ እሱ ክርስቶስ ነው። ምንም ነገር አላደረገም። አንሳው። ሕዝቡ ግን እንዲሰቀል በታላቅ ድምፅ በመጮህ አጽንተው ለመኑት። ጲላጦስም ለልመናቸው ሲል በሁከትና ሰውንም በመግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፍቃዳቸው አሳልፎ ሰጠው። መንገድ ልቀቁለት! ተመለስ! ዞር በል! ተመለስ! ልቀቁለት! መንገድ ልቀቁ! ውጣ! መንገድ ልቀቅ! ቀጥል ነው የምልህ! ተነሳ! ተነሳ! አንተ ስም ማን ነው? ስምዋን ነኝ ከቀሬና። ና ወደዚህ። ገመዱን ቁረጥ።
ወደ ኋላ ዞር በሉ። ዞር በሉ። አይዞ የኔ ጌታ፣ እስቲ ይሄን ጠጣ። የኔ ጌታ እንካ እስቲ ጠጣ። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱም፣ ለራሳችሁና ለልጆቻችሁ አልቅሱ። ያልወለዱ ማኅፀኖችና ያላጠቡ ጡቶች እንዴት የታደሉ ናቸው የሚባልበት ቀን ይመጣል። እኔን ጌታ ሆይ አይዞ የኔ ጌታ። ቀጥል። ወደዚህ ወደዚህ፣ ፍጠን ፍጠን። አሁን አንተ ሂድ። ቀጥል፣ ፍጠን፣ ሂድ፣ ፍጠን። አሁን ቀጥል፣ ቀጥል። አሁን ቅደም። አሁን በል። ገመዱን ፍታው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። እሱ ሌሎችን አዳነ። እስቲ አሁን ራሱን ያድን። አንተ ክርስቶስ ከሆንክ እስቲ ራስህን አድን። እስቲ ከመስቀል ውረድ። እስቲ ከታምራቶችህ አንዱን አሳየን። ከብዙ መቶ ዓመታት በፊት ነቢያት እንደተናገሩት ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። ይህ ተራ ልብስ ሳይሆን ውድ ልብስ ነው።
ወደዚያ እንሂድ። አትቅደደው፣ ልንገርህ። ዕጣ እንጣጣል። እድለኛ ነህ፣ አሸንፈሃል። አንተ አዳኝ ነኝ ባይ አይደለምን? ራስህንም እኛንም እስኪ ስታድነን ይታይ። እግዚአብሔርን አትፈራም? እኛስ በጥፋታችን ነው የተፈረደብን፣ እርሱ ግን ምንም ነገር አላጠፋም። ጌታ ኢየሱስ ሆይ በመንግሥት በመጣህ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ስድስት ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። የቤተ መቅደስ መጋረጃም ከላይ ወደ ታች ከመካከሉ ተቀደደ። አባት ሆይ ነፍሴን አደራ በእጆች እሰጣለሁ። የወታደሮቹም አለቃ የሆነውን ነገር ባየ ጊዜ እንዲህ ሲል እግዚአብሔርን አከበረ። ይህ ሰው በእርግጥ ጻድቅ ነበረ፣ እግዚአብሔር ይመስገን። ጻድቅ የነበረውና በምክራቸውም ስለዚህ ሞት ያልተባበረው የአርማትያው ዮሴፍ የኢየሱስን አካል ለመውሰድ ከጲላጦስ ፍቃድ አገኘ። ወስዶም የሰንበት ቀን ከመግባቱ በፊት ከድንጋይ በተወቀረ አዲስ መቃብር ውስጥ አኖረው። ይቅርታ፣ የጌታችንን ሬሳ ልንፈልግ ነው የመጣ ነው። መልካም አድርጋችኋል።
ሰንበት ሊገባ ስለሆነ ግን እንሂድ።